ኤርፎን መጠቀም ምን ያህሎቻችሁ የመስማት መቀነስ ወይም ደግሞ የመስማት ችግር እንደሚያመጣ ታውቃላችሁ? ሌላም ተያያዥ የመስማት ችግር የሚያመጡ ነገሮችን ልንገራችሁ፣ ኤርፎንን ጨምሮ ማለት ነው። በመጀመሪያ መታወቅ ያለበት ነገር ኤርፎን አድርጋችሁ ጆሮአችሁ ላይ በሚጮሁበት ጊዜ ሄርሴል የምንላቸው አሉ፣ ኮክሊያ ውስጥ የሚገኙ ማለት ነው። እነሱ ይጎዳሉ። እነሱ ደግሞ ተጎዱ ማለት ደግመው አያገግሙም ማለት ነው። ለዚህ የመስማት ችሎታ እየቀነሰ ይመጣል። ሌላ ደግሞ ኤርፎን በምታደርጉበት ጊዜ በደንብ አየር ላይንቀሳቀስ ይችላል። አንዳንድ ኤርፎኖች ድፍና አድርገው ስለሚይዙ ማለት ነው። ይሄ ደግሞ ለባክቴሪያ ለመራባት ምቹ የሆነ ሁኔታ ይፈጥራል። ለዚህ ለጆሮ ኢንፌክሽን ሊያጋልጥ ይችላል ማለት ነው። ሁለተኛው ደግሞ ጆሮአችሁን ጥጥ ማለማጫ የምታጸዱት ከሆነ እንዲሁም ደግሞ በእስክሪብቶ ክዳን፣ በእንጨት፣ በሰበዝ ሌላ ደግሞ በክብሪት እንጨት ጆሮአችሁን የምታጸዱ ጆሮአችሁን የምትጎረጉሩት ከሆነ ይሄም የመስማት ችግር ሊያመጣ ይችላል። አንደኛ ነገር የጆሮ ታምቡራችሁን ልትቀዱ ትችላላችሁ፣ ልትጎዱ ትችላላችሁ። ሁለተኛ ነገር ደግሞ ኩኩን ጆሮ ውስጥ ያለውን ኩክ ስለማታጸዱት እየተጠቀጠቀ ይመጣና የመስማት መቀነስ ሊያመጣ ይችላል። ሌላ ደግሞ የጆሮ ኢንፌክሽን ወይም ደግሞ የጆሮ ኢንፌክሽን ይዟችሁ ፈሳሽ እየፈሰሰ ሊሆን ይችላል፣ እየመገለ ማለት ነው። ሕክምና የማታደርጉ ከሆነ ወይም ደግሞ እንደዚህ ጆሮአችሁን ያማችሁ ሕክምና የማታደርጉ ከሆነ ይሄም የመስማት ችግር ሊያመጣ ይችላል። ኮንዳክቲቭ ሂር ሎስ ሊያመጣ ይችላል። ለዚህ ጆሮአችሁ ላይ ፈሳሽ የሚፈስ ከሆነ ህመም ካለው ወደ ሐኪም ጋር መሄድ ያስፈልጋል። ለዚህ ኤርፎን ግዴታ መስማት ካለባችሁ ድምፁን ከ50 እስከ 60% ባለው ከዛ በላይ ከፍ ማለት የለበትም። ሌላ ደግሞ ጆሮአችሁ ውስጥ የሚል ጆሮአችሁን ኤርፎኑን ስታወልቁት ድፍን የሚል አይነት እንዲሁም ደግሞ ከጆሮአችሁ ፈሳሽ የመሳሰሉት ነገሮች ካሉ በፍጥነት ወደ ሆስፒታል መሄድ ያስፈልጋል። በአንጋፋው በኢትዮ ጤና ሆስፒታል የአንገት በላይ ህክምና አገልግሎት ይሰጣል። ወይም ደግሞ የኢኤንቲ ህክምና አገልግሎት፣ የጆሮ፣ የአፍንጫ፣ የጉሮሮ ህክምና አገልግሎት ከህፃናት እስከ አዋቂ ረጅም ዓመት ልምድ ያላቸው ስፔሻሊስቶች በመታገዝ ይህን ህክምና ማግኘት ትችላላችሁ። ከተሟላ ላቦራቶሪ እንዲሁም ደግሞ ከተሟላ ኢሜጂንግ ጋር ከአንገት በላይ ህክምና በኢትዮ ጤና ሆስፒታል ማግኘት ትችላላችሁ። ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።